ከ47 ዓመታት በኋላ ለመጀመሪያ ጊዜ አሜሪካና ኢራን ፊት ለፊት ለመወያየት በፓኪስታን ተገናኝተዋል። ይህ ድርድር ለዓለም ምን ተስፋን ሰንቆ ይሆን? ይህ የሰላም ጭላንጭል በታየበት በዚህ ወቅትም በሊባኖስ ሰማይ ላይ ለምን 100 ቦምቦች በ10 ደቂቃ ውስጥ ዘነቡ? እንዲሁም በስልኮ ላይ ያለው የሲግናል መተግበሪያ ሚስጥር ለምን ለኤፍቢአይ አሳልፎ ሊሰጥ እንደተቻለና እንዴት መከላከል እንደምንችል በቀጣዮቹ 8 ደቂቃዎች ውስጥ በዝርዝር የምናያቸው አበይት ዜናዎቻችን ናቸው። ጤና ይስጥልን የዜና 08 ተመልካቾቻችን፣ በ8 ደቂቃዎች ብቻ የዓለምን አሁናዊ ሁኔታ ለመረዳትና ከዓለም ጋር እኩል ለመጓዝ የወሰናችሁ በሙሉ የዩቲዩብ ገጻችንን ሰብስክራይብ በማድረግና ቤተሰብ በመሆን ይጀምሩን። የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አምናችሁ ደግሞ ቤተሰባችሁን ለሆናችሁ በሙሉ ምስጋናችን ከልብ ነው። ይህ መረጃ ለሚገባቸው በሙሉ እንዲደርስ ላይክ እና ሼር በማድረግ ያግዙን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። ዓለማችን ዛሬ በአንድ ትልቅ ተስፋ ላይ አይኖቿን ጥላለች። ከ47 ዓመታት የጠላትነት ቆይታ በኋላ አሜሪካና ኢራን በፓኪስታን አስተናጋጅነት የፊት ለፊት የሰላም ንግግር ለማድረግ ኢስላማባድ ገብተዋል። አሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እና የኢራኑ ተወካይ መሐመድ ባገር ጋሊባፍ ፓኪስታን ዋና ከተማ ደርሰዋል። ይህ የጄዲ ቫንስ የስልጣን ዘመን እጅግ ፈታኝ ዲፕሎማሲያዊ ተልዕኮ ተደርጎ ተወስዷል። የኢራን ተወካዮችን በመልካም ፍቃድ መምጣታቸውን ቢገልጹም ነገር ግን ያለ ቅድመ ሁኔታ ድርድር አንጀምርም በማለት ውጥረቱን አላረገቡትም። በአሜሪካ ላይ ያላቸው እምነት አሁንም ዝቅተኛ መሆኑንም በግልጽ ተናግረዋል። በሌላ በኩል ፕሬዚዳንት ትራምፕ የኢራን ጦርነት በጥሩ ሁኔታ ላይ ነው ያለው ሲሉ ንግግሩ ፍሬያማ እንደሚሆን ያላቸውን ተስፋ ቢገልጹም በሌላ በኩል ግን ፕሬዚዳንት ትራምፕ በሰጡት ጠንከር ያለ ምላሽ ኢራን ምንም የምትደራደርበት ካርድ የላትም፣ አሁን በህይወት ያሉት ለመደራደር ስለፈለግን ብቻ ነው ብለዋል። ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ሊያታልሉን ከሞከሩ አንቀበላቸውም ሲሉ አስጠንቅቀዋል። ኢራን በጦርነቱ ለደረሰባት ውድመት ካሳ እንደምትጠይቅም አዲሱ መሪው አስታውቀዋል። የውይይቱ ዋና ነጥብ የሁለት ሳምንቱ የተኩስ አቁም ስምምነት ዘላቂ መሆንና የሆርሙዝ ሰርጥ የንግድ መስመር ክፍት መሆን ላይ ያተኩራል ተብሎ ይጠበቃል። የኢስላማባድ የሰላም ጭላንጭል እንዳለ ሆኖ በሊባኖስ ሰማይ ግን አሁንም ሰላም ጠፍቷል። እስራኤል በ10 ደቂቃ ውስጥ 100 ጊዜ የቦምብ ጥቃት ማድረሷን ስትገልጽ፣ የሊባኖስ ተወካዮች ግን ለሰላም ወደ ዋሽንግተን እያቀኑ ነው። በዚህ መሃል ግን ንጹሐን ዜጎች ዋጋ እየከፈሉ ይገኛሉ። ፊታችን ማክሰኞ በዋሽንግተን ዲሲ በሚካሄደው የሊባኖስና የእስራኤል ውይይት ላይ ከፍተኛ ልዩነት ታይቷል። ሊባኖስ ውይይቱ የተኩስ አቁም ለማወጅ እንደሆነ ስትገልጽ፣ እስራኤል ግን ይህ የሰላም ድርድር እንጂ የተኩስ አቁም ውይይት አይደለም፣ ለደህንነቴ አስፈላጊ በሆነበት ቦታ ሁሉ እመታለሁ በሚል በቤይሩትና በደቡብ ሊባኖስ ጥቃቷን አጠናክራ ቀጥላለች። ሂዝቦላህን እንደማታነጋግርም አረጋግጣለች። በዚህ መሃል በሊባኖስ ያለው ውጊያ አሁንም እንደቀጠለ ነው። አሜሪካና የኢራን የሁለት ሳምንት የተኩስ አቁም በኢራን ላይ የሚደረገውን የአየር ጥቃት ቢያቆምም የሊባኖስን ጦርነት ግን አላገደም። የብሪታንያ መከላከያ ሚኒስቴር ሁኔታውን አሳሳቢ የሆነ የኃይል ጭማሪ ሲሉ አውግዘዋል። የኢራን ምክትል ውጭ ጉዳይ ሚኒስቴርም እስራኤል የተኩስ አቁሙን በግልጽ እየጣሰች ነው ሲሉ ከሰዋል። ጦርነቱ ለአንድ ትውልድ የሚተርፍ ጠባሳ ሊጥል እንደሚችል የብሪታንያው ጠቅላይ ሚኒስቴር ኬር ስታርመር አስጠንቅቀዋል። ከዚሁ ጦርነት ጋርም ተያይዞ በቀን 600,000 በርሜል ነዳጅ ከገበያ ጠፍቷል። በሳውዲ አረቢያ የነዳጅ ማውጫዎች ላይ በደረሰ ጥቃት የዓለም የነዳጅ ዋጋ በድንገት ንሯል። የሳውዲ አረቢያ የኢነርጂ ሚኒስቴር ባወጣው መግለጫ በሀገሪቱ የነዳጅ መሰረተ ልማቶች ላይ በኢራን በተሰነዘሩ ጥቃቶች ሳቢያ ከፍተኛ የማምረት አቅም መቀነሱን አስታውቋል። በሁለት ዋና የነዳጅ ማውጫዎች ላይ በደረሰ ጥቃት በቀን የሚመረተው የነዳጅ መጠን ከ600,000 በርሜል ቀንሷል። መኒፋ 300,000 በርሜል ሲያጣ፣ ኩራይስ ሌላ 300,000 በርሜል አጥቷል። የምስራቅ ምዕራብ የነዳጅ መስመር ጥቃት በደረሰበት በቀን የሚያስተላልፈው መጠን በ600,000 በርሜል መቀነሱ ተገልጿል። ይህንን ተከትሎም የብሬንት ድፍድፍ ነዳጅ ዋጋ በበርሜል $96.88 መድረሱ ተዘግቧል። ሌላኛው የዓለም ትኩረት ደግሞ በሃንጋሪ ላይ ሆኗል። ለ16 ተከታታይ ዓመታት ሀገሪቱን በብረት እጅ የመሩት ቪክተር ኦርባን ስልጣናቸውን ለመነጠቅ ጥቂት ሰዓታት ብቻ ቀርቷቸዋል። ሁሉንም ነገር እናጣለን ሲሉ ደጋፊዎቻቸውን ቢማጸኑም የቀድሞው የቅርብ ሰው የነበሩት ፔተር ማጊያር ግን የአገዛዝ ለውጥ ለማምጣት በአሸናፊነት እየገሰገሱ ነው። በሃንጋሪ ነገ በሚካሄደው ምርጫ ፔተር ማጊያር በህዝብ አስተያየት መስጫዎች በ10 ነጥብ ልዩነት ኦርባንን እየመሩ ይገኛሉ።
ኦርባን ዩክሬንንና የአውሮፓ ህብረትን እንደ ትልቅ ስጋት በመሳል የፍርሃት ቅስቀሳ ቢያደርጉም ወጣቱ ትውልድ ግን ከጎናቸው የለም። በጥናት ውጤቶች መሰረት ከ18 እስከ 29 ዓመት ባለው የእድሜ ክልል ውስጥ የሚገኙ መራጮች ለኦርባን ያላቸው ድጋፍ ከ10% በታች ወርዷል። አሁን ለሃንጋሪ ወጣቶች የወደፊት ተስፋ የለም የሚለው ድምጽ በቡዳፔስት ጎዳናዎች ላይ የጎላ መጥቷል። ኦርባን ከሩሲያው ቭላዲሚር ፑቲን ጋር ባላቸው ቅርበት ርካሽ ነዳጅ ቢያቀርቡም ሩሲያውያን ወደ ቤታችሁ ሂዱ የሚለው የተቃውሞ መፈክር ግን በምርጫ ቅስቀሳቸው ላይ ሳይቀር እየተሰማ ይገኛል። ሙስናና በዘመድ አዝማድ አሰራር የተማረሩት ዜጎች የኦርባን ምሽግ የነበሩ ትናንሽ ከተሞች ሳይቀሩ ወደ ተቃዋሚዎች ዞረዋል። ትላንት ምሽት በዋና ከተማዋ ቡዳፔስት በ10 ሺዎች የሚቆጠሩ ሰዎች በመገኘት የኦርባንን ፓርቲ የሚቃወም ታላቅ ሰልፍና ኮንሰርት አካሂደዋል። ዶናልድ ትራምፕ ኦርባን ካሸነፉ አሜሪካ የሃንጋሪን ኢኮኖሚ ትደግፋለች የሚል ቃል ቢገቡም ብዙዎች ግን ለውጥ አሁን ነው እያሉ ነው። ሆኖም ፒተር ማጋያር በፓርላማው የ2/3 ድምጽ ካላገኙ በኦርባን ሰዎች የተሞላውን የፍትህ ስርዓት ለመለወጥ ትልቅ ፈተና ይጠብቃቸዋል። ትላንት በአክሱም ምን ተፈጠረ? በድምጽ ማጉያ ሰበብ የተቀሰቀሰው አለመግባባት ወደ ግጭት አምርቷል። ትላንት አርብ ሚያዝያ 2 2018 ዓ.ም በአክሱም ከተማ ለጁማ ሰላት በተሰበሰቡ ሙስሊም ምዕመናን ላይ ጥቃት መፈጸሙን ሀሩንና ሚንበር ቴሌቪዥን ዘግበዋል። ጥቃቱ የተፈጸመው ምዕመናን ተከራይተው በሚጠቀሙበት እንዳ በዋብ ተብሎ በሚጠራው መስገጃ ስፍራ ላይ ነው። የውጥረቱ መነሻም ለሰላት አገልግሎት የሚውሉ ሸራዎችና የድምጽ ማጉያዎች በጸጥታ ኃይሎች በኃይል መነጠቅ ነው ተብሏል። በጥቃቱ ምክንያት ቢያንስ 8 ሰዎች ቆስለው የሕክምና ክትትል እያደረጉ ይገኛሉ። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ግጭቱ በአባቶችና በጸጥታ አካላት ቁጥጥር ስር መዋሉን ገልጸዋል። የአሜሪካው የምርመራ ተቋም FBI ከዚህ ቀደም የጠፉ መልእክቶችን ከአይፎን ስልኮች ላይ ማውጣት መቻሉ ተነግሯል። እጅግ አስተማማኝና ሚስጥራዊ ነው የሚባለው የሲግናል መልእክት መተግበሪያ አሁን አዲስ ጥያቄ ተጋርጦበታል። በወጣው አዲስ ሪፖርት መሰረት FBI በአይፎን ስልኮች ላይ የተሰረዙ የሲግናል መልእክቶችን ማግኘት ችሏል። ችግሩ ግን ከመተግበሪያው ጥንካሬ ማነስ ሳይሆን ስልካችን ላይ ካሉ የኖቲፊኬሽን አቀማመጦች ጋር የተያያዘ መሆኑ ተገልጿል። ስልካችን መልእክት ሲመጣ በስክሪኑ ላይ ስምና ይዘቱን የሚያሳይ ከሆነ ስልኩ ይህንን መረጃ በራሱ የማከማቻ ክፍል ወይም ሲስተም ውስጥ ያስቀረዋል። ይህም መልእክቱ ቢጠፋ እንኳን መረጃ ጠላፊዎቹ በቀላሉ እንዲያገኙት መንገድ ይከፍታል ተብሏል። ይህ ስጋትም በሲግናል ላይ ብቻ ሳይሆን እንደ ዋትስአፕ ባሉ ሌሎች መተግበሪያዎች ላይም ሊከሰት እንደሚችል ተጠቁሟል። ባለሙያዎች እንደሚመክሩት ከሆነ ማንኛውም የአይፎን ተጠቃሚ የግል ሚስጥሩ እንዳይጋለጥ የኖቲፊኬሽን ይዘት በስክሪን ላይ እንዳይታይ ማድረግ ይኖርበታል። የሰው ልጅ ለዘመናት የፈጠረውን እጅግ አደገኛና ገዳይ የኒውክሌር ቆሻሻ ለሚቀጥሉት 100,000 ዓመታት የት ሊያኖረው ይችላል? ፊንላንድ 1.9 ቢሊዮን ዓመት ዕድሜ ባለው አለት ውስጥ የዓለምን የመጀመሪያውን ቋሚ የኒውክሌር ቆሻሻ ማከማቻ ገንብታ ጨርሳለች። ይህ ስፍራም የሰው ልጅ ለዘመናት የማይረግጠው የመጨረሻው መዳረሻ ሆኗል። ይህ $1.2 ቢሊዮን የፈጀው ግዙፍ ፕሮጀክት ከምድር ገጽ 430 ሜትር ዝቅ ብሎ ፊንላንድ ውስጥ ተገንብቷል። ኒውክሌር ኃይል ማመንጫዎች የሚያመነጩት ሬዲዮ አክቲቭ ቆሻሻ በናስ በርሜሎች ታሽጎ ውሃ በሚመጥ የሸክላ አፈር ተከቦ እዚህ ዋሻ ውስጥ ይቀበራል። አንድ በሀገሯ የሚመነጭን ማንኛውንም የኒውክሌር ቆሻሻ በራሷ ድንበር ውስጥ ብቻ እንድታስወግድ በሕግ በመገደዷ ይህንን ታሪካዊ እርምጃ ወስዳለች። የቆሻሻው አደገኝነት እስኪጠፋ በ100,000 ዓመታት የሚፈጅ በመሆኑ ከ10,000 ዓመታት በኋላ የሚመጡ የሰው ልጆች አካባቢውን እንዳይቆፍሩ የሚረዱ ልዩ የሴራሚክ ማስጠንቀቂያ ምልክቶች እየተዘጋጁ ይገኛሉ። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበረ። ቀኖስ ላይ 8 ደቂቃዎችን ብቻ በመስጠት የዓለምን አሁናዊ ሁኔታ ይረዱ ይገንዘቡና ከዓለም ጋር አብረው ይጓዙ እንላለን። አሁንም የዩቲዩብ ገጻችንን ሰብስክራይብ በማድረግና እንዲሁም በፌስቡክ እና በቲክቶክ በፈለጉት አማራጭ እየተከተሉን አዳዲስ መረጃዎችን እንዲያገኙ እንጋብዞታለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። እናመሰግናለን።